ብሩኬ ስለ ሃይሚ የተናገረው ነገር አለ። ትሬ ብጥላት ይችልሽ እሷ ብቻ አይደለችም ከነ ልጇ ነው ነፍስ የሚጣፋው። ዲኑ እስኪረጋገጥ አብረን ሆነን ችግሩን ነፍታ። ብሩኬ በራሱ ውድቅ ማድረግ ይችላል። በመካከላችሁ ክፍተት እንዳይፈጠር ልጁ እስኪወለድ ድረስ ተረጋግተው እንዲጠብቁ ሃይሚ ናት እንግዲህ የምትጠብቀው አይደለ? ሃይሚ እንድትጠብቅ በቤተሰብ ነው መፈታት ያለበት። ስለዚህ ማድረግ ያለባት ሃይሚ የምሬን ነው የምነግራችሁ ከብሩኬ ጎን መራቅ የለባትም። እኔ እንኳን ብከሳት ማለት ነው ለመሰለ ሌላ ጣጣ ውስጥ ስለሚያስገባን ሁላችንንም ማለት ነው። ሰላም ጠላትን በር ነው እኮ ከፍተው እሷ ከኔ ጋር ካልሆነ የምፈልገው ትሬ ብጥላት ይችልሽ እሷ ብቻ አይደለችም ከነ ልጇ ነው ነፍስ የሚጣፋው። ከዛ የኔም ህይወት ይበላሻል። ዋጋ ላስ በጣም አርቀሽ ማሰብሽ እኮ ሃይሚ በጣም ትልቅ ነገር ነው። በጣም ጥሩ ነገር ነው። ማርያምን ነው የምነግራችሁ ይዙ በጣም ግን እኔ ዛሬ ከሃይሚ እና ከብሩኬ አንድ የተሳሳቱት ነገር አለ። እሱ ነገር ቪዲዮ እንየውና ነገራችሁ ከፈለችኝ እዚህ ስሜት ውስጥ እንድገባ ላደረገችኝ ለእያንዳንዱ ነገር ዋጋ አስከፍላታለሁ። ከሰሻት ልልሽ ነው የጠራሁሽ። ገባሽ አይደል? ሰላም አሁን እዚህ ጋር ምን መሰላችሁ ልጅቷን መክሰስ አለመክሰስ አይደለም ዋናው ነገር ማለት ነው። ገብቷችኋል? ልጅቷን መክሰስ ሳይሆን በመካከላቸው በብሩኬና በሃይሚ ክፍተት መፈጠር የለበትም። ዛሬ ግን ኦልሬዲ ተፈጥሯል። ያ እንዲፈጠር ያደረጉት ደግሞ ራሳቸው ሃይሚና ብሩኬ ናቸው ማለት ስለፈቀዱ። ገብቷችኋል? ይሄንን ነገር ደግሞ በደንብ ነግራችኋለሁ። ቪዲዮ ታሚኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ሁሉ ጥሩ ሁሉ መልካም እንደሆነ እናንተ ጋር ተስፋ አረጋለሁ። ባላችሁበት እግዚአብሔር ስራችሁን ብዙ ነገራችሁን ይባርክላችሁ ብዬ ያው ሰሞኑ ያሉትን ሁኔታዎች ታውቃላችሁ። ስለነሱ ዛሬ ሃይሚን ጠርቼ ላወራት ስለፈለኩኝ ነው። ያው መሆን ስላለበት ነገር ሲቀጥል እኔ አሁን እዚህ ጋር ሃይሚ መምጣቷ ስህተት ነው። ግን ቪዲዮን እኔ የምሬን ነው ነገራችሁ፣ ምክንያቱም ስህተት ነው። ሌላው በቃ ሰላምን ነው ሁላችንም የምንፈልገው፣ ሰላም እንዲሆን ነገሩ እንዲስተካከል። በእርግጠኝነት ደግሞ በቃ ሰላም መሆኑ አይቀርም፣ ሁለቱም አይለያዩ መቼም እርግጠኛ ነኝ። እኔ እርግጠኛ ሆኜ ነው የምነግራችሁ። ይኸውልህ ሁላችንም እኮ ሃይሚና ብሩኬ እንደማይለያዩ እናውቃለን አይደል እንዴ? ነገር ግን ምንድነው እዚህ ጋር እየተፈጠረው ነገር በጣም ከባድ ነገር ነው። ገብታችኋል? በጣም ሃይሚና ብሩኬ እንዲህ በቀላሉ ቢለያዩ አይነት ሰዎች አይደሉም። ቀልድ ነው። እነሱን ለማለያየት ማሰብ ማይሆን ነገር ነው፣ ማይሆን ማለት ነው። እዩ ራሱ ምን እዩ ላጣለው አቆላምጣታለሁ። ኢየሩስ ራሱ ይህን ነገር ተረታ ነገሩን ለማስተካከል መሞከር አለባት። በቃ እኛ እኮ ይኸውላችሁ እዚህ ጋር እኮ ሁላችንም ምንድነው ኢየሩስ ስትመጣ ተከፍሏት ነው የመጣች፣ ወይም ደግሞ ህይወታቸውን ለማበላሸት ነው የመጣች፣ ሃይሚና ብሩኬን ለማለያየት ነው የመጣች ምናምን ብለን ብዙ ነገሮችን ተናግረናል አይደል እንዴ? ሁላችንም እኮ ይሄን እናውቃለን። ነገር ግን እውነታው የሚረጋገጠው መቼ ነው? ልጁ ሲወለድ ነው። ልጁ ካልተወለደ ድረስ እውነታው ማወቅ አይቻልም ማለት ነው። ስለዚህ አሁን ላይ እነዚህ ቪዲዮዎች መሰራታቸው እነዚህ ሃይሚና ብሩኬ መገኘታቸው ምንም ጥቅም የለውም። ገብታችኋል? ምንም አይነት ፋይዳ የለውም ማለት ነው። ወይም ደግሞ እኔ ቪዲዮ እስኪ ሃይሚን እየተገፋው ነው። ገባህ አይደለ? ይሄ በጣም ክብርን ማዋረድ እንደሆነ አውቃለሁ፣ በጣም ዝቅ ማለትም እንደሆነ አውቃለሁ። ግን ለምትፈልገው ነገር እስከ ጥግ ዝቅ ማለት አለበት። እሱንም አውቃለሁ፣ ሳላቀርቻ አይደለም። ለዛም ነው እንደዚህ እየሆንኩ ያለሁት እንጂ ደህና ሆኜ ወይም ደግሞ እሷ እያደረገች ያለችው ነገር እኔን ሳይጎዳኝ ቀርቶ ሳያመኝ ቀርቶ አይደለም። በዚህ ልክ እንደዚህ እየሆንኩ ያለሁት ማለት ነው። ግን ምናልባት እሱ ጋር እውነት ካለ እሷ ደግሞ በውሸት እንደዚህ እየሆነች ከሆነ ብያስብ እያንዳንዱ በማደርጋቸው ነገሮች ያየሁበት ነገር ስነግርህ ለምሳሌ እኔ ሰሞኑን ብዙ ነገሮችን እያደረኩ ነበረ። ከአንዴም ሁለቴ ሞክሬያለሁ። ግን በዛ ነገር እኔ ለራሴ ያስተዋልኩት ነገር አለ። እዚህ ጋር አሁን ሃይሚ ስለማን ማውራት ጀመረች ማለት ነው? ስለ ብሩኬ። አያችሁ፣ እኔ ዛሬ ምንድነው ሃይሚና ብሩኬ ተሳስተዋል ብዬ የተናገርኩበት ዋነኛ ምክንያት ብሩኬ ትናንትና ሌላ ሰው አግኝቷል፣ ሃይሚም ሌላ ሰው አግኝታለች። ገብታችኋል? እነሱ ሃይሚና ብሩኬ ፈልገው አይደለም የተገናኙት። ሃይሚም ተጠርታ ነው፣ ብሩኬም ተጠርቶ ነው። ግን ምንድነው የሆነ ሰው ስለጠራቸው መሄድ የለባቸውም፣ መገኘት የለባቸውም። ገብታችኋል? ምንም ጥቅም የለውም። እነሱ ማግኘታቸው በመካከላቸው ክፍተት ነው የሚፈጠረው። ይሄ ልጅ ወይም ደግሞ ብሩኬን ያገኙት ልጆች ደግሞ ማስታረቅ አልተጣሉም እኮ፣ ግን በመካከላቸው ክፍተት እንዳይፈጠር ከተፈለገ ሁለታቸው ነው አግኝተው ማውራት ያለባቸው።
ገብቷችኋል እንጂ ሃይሚን ለብቻ ብሩኬን ለብቻ ነገሩ ይባባሳል። ሃይሚ ብሶቷን ልታወራ ነው፣ ብሩኬም እንደዛው ያወራል። ቪዲዮ ሰርቷል ትናንትና። ዛሬ የብሩኬ ቪዲዮ እናየዋለን፣ የሃይሚ ብቻ አይደለም። ስለዚህ ማስታረቅ እኔ እኮ አልተጣሉም፣ ማስታረቅ እንዳለ በመካከላቸው ክፍተት እንዳይፈጠር ልጁ እስኪወለድ ድረስ ተረጋግተው እንዲጠብቁ ሃይሚ ናት እንግዲህ የምትጠብቀው አይደለ? ሃይሚ እንድትጠብቅ በቤተሰብ ነው መፈታት ያለበት። ያሉ ቡታጀራ ነው አይደለ እንዴ? ስለዚህ ይሄ ነገር ለብቻ ማግኘታቸው ለምን አስፈለገ? ደደብ አይደለሁም። በጣም አርቄ ነው የማስበው ምናምንና የማደርጋቸው ነገሮች በሙሉ በምክንያት ነው የማደርጋቸው። ግን ያየሁበት ነገር አለ። ወደፊትም ደግሞ ጊዜ ይስጠን እንጂ የማየው ነገር ይኖራል ብዬ አስባለሁ። እና እኔ አላቅም እያልክ ነበረ። ጊዜ የማያስተካክለው ነገር የለም። ሁሉንም ነገር ለጊዜ ይሰጥቸዋለሁ። በቃ ጊዜ ይፈተዋል። እና እሷም ጋር እውነትም ኖረ አልኖረ ጊዜ ያስተካክለዋል፣ ጊዜ ይፈተዋል። ሲቀጥል ደግሞ ብሩኬ አመነም አላመነም ነገሮቹን እኔ በድርጊት እያየሁት ነው። ገባህ አይደለ? ሰሞኑን የማደርጋቸው ነገሮች ዝም ብለው ያለ ምክንያት አይደለም። እያየሁበት ነው፣ በደንብ እያየሁበት ነው። እያመመኝም ቢሆን በደንብ አስተውዬ እያየሁ ነው። ስለዚህ ሚኪዬ ለዚህ ከሆነ የጠራኸኝ አመሰግናለሁ። ለሐሳብህ ጥሩ ሐሳብ ሰጥተኛል። ግን እኔ ሳላስበው የቀረው እንዳይመስልህ አስቤዋለሁ፣ ግን ምክንያት የለኝም። ገባ አይደለ? ሁሉንም ምክንያት ደግሞ እውነት ከሆነ ብሩኬ በራሱ ውድቅ ማድረግ ይችላል። እኔ እንኳን ብከሳት ማለት ነው። ለመሰለ ሌላ ጣጣ ውስጥ ስለሚያስገባን ሁላችንንም ማለት ነው። ልጅቷ አሁን እዚህ ጋር እኔ እኮ ኧረ በስመ አብ እንዴት ነው የሚታሰበው እንዴ? ሃይሚ ከሰሰች። እሺ በምንድን ነው ማረጋገጫው? ማለት እውነታው በምንድን ነው የሚታወቀው? ሃይሚ መክሰስ የምትችል ሃይሚ መክሰስ የምትችል ምንድነው? እውነታው ከታወቀ በኋላ ነው። እውነታው ሳይታወቅ እኮ ሃይሚ መክሰስ አትችልም እንዴ? ከዛ በኋላስ እውነት ከሆነስ ያው ሃይሚ ራሷ ተናገረች እኮ። ያው አንዳንዴ ምን አለ መሰለክ ሰዎች ያጠፋሉ አይደለ? ግን ከስንት አንድ ነው አጥፍቻለሁ ብሎ ጥፋቱን የሚያምን። ገባ አይደል? በእርግጥ እኔ ብሩኬ ጥፋቱን የማያምን ሰው ነው፣ ሌባ ነው፣ እየሰረቀኝ ነው እያልኩኝ አይደለም። ገባ አይደለ? ግን በሚያደርጋቸው በሚሆናቸው ነገሮች ግን ማየት ትችላለህ። በራስህ ደግሞ ኮንፊደንስ ብያታለሁ። ግን እኔ ጋር እውነት አለ እያለች ደግሞ እስከ ጥግ እየሄደች ነው። ከዛ እንደዚህ እየሆነች ከሆነ ደግሞ እኔ ወደ ማን ነው የምሆነው? ብሩኬ ላይ ነው የምዞረው። ገባህ አይደለ? ብሩኬ ላይ ተስፋ ቆርጣለሁ። ተስፋ ማልቆርጥ እንዳይመስላችሁ። ሁሉም ሰው አሁን እኔ እየተረዳኝ አይደለም። ሃይሚሻ እኛ የምናውቅሽ ጠንካራ ሴት በመሆንሽ ጠንካራ ሴት ነሽ። ሃይሚ እኮ ጠንካራ ሴትና ጎበዝ፣ ትህትና እንዲሁም ትዕግስት ያላት ልጅ መሆኗን እኮ እናውቃለን። እዚህ ጋር ብትነግራት ኦኬ ለማበረታታት ወይም ደግሞ የሆነ ኦኬ እንደዚህ አይነት ሰው ነኝ እንድትል። ነገር ግን የምታደርጋቸው ነገሮች እኮ በጣም ግልጽ ናቸው እንዴ። ከባሏ አንድ ሴት መጣ አርግዣለሁ ስትል ምን ሊሰማት ይችላል? አንቺ ሴት ሃይሚ እኮ በተረጋጋ መንፈስ ነው ኢቭን ልጅቷን እያናገረቻት ያለ። ሌላ ሴቶች ቢሆኑ ነው ባለፈው ተናግሬያለሁ፣ ጉዳት ለማድረስ ወይም ደግሞ በቃ የማይሆኑ ቃላቶችን ከመናገር ወደ ኋላ ይሉ። ስለዚህ እዚህ ጋር የሃይሚ ትዕግስተኝነት የሃይሚ በቃ ማለት እኔ እንጃ እንዲህ ነው ለማለት ግን ዛሬ ትልቅ ስህተቱ የምሬን ነው። የብሩኬ ቪዲዮ እናያለን። ከዛ በኋላ በደንብ አሳንስጥበታል ትገባለህ እና እኔ እንጃ ሚኪ፣ አሁን እኔ እንጃ በዚህ ልክ ባናወራ በዚህ ሁኔታ ውስጥ ደስ ይለኛል። እና ሚኪ አመሰግናለሁ፣ ጠርተኸኝ እንደዚህ ልታወራኝ ልትመክረኝ ከጎንሽ ነኝ ልትለኝ ስለጠራኸኝ አመሰግናለሁ። ከአሁን መጥራቱ አይደለም ከጎንሽ ነኝ ማለቱ እኮ ቪዲዮ አያስፈልግም ያምናለሁ። ምክንያቱም ሃይሚ የምትናገራቸው አንዳንድ ቃላቶች ብሩኬን ሊያስቀይም ይችላል። ብሩኬን ከጎኔ ናት ብሎ እያሰበ ምናልባት የሆነች የተናገረችው ሰውንና ስንናገር አንዳንዴ ስሜታዊ በመሆን ቃላቶችን እናወጣለን ማለት ነው። ያ ቃላት ደግሞ ከኛ ወጣው ሰውን ያስቀይማል ማለት ነው። ስለዚህ እዚህ ጋር ልጁ ከጎንሽ ነኝ ማለቱ በቪዲዮ አይደለም፣ ወይም ደግሞ መሆን ጥያቄዎችን መጠየቁ አግባብ አይደለም። ለማንኛውም ሰላም ሳላችሁ ነው የገባው። ሰላም እንዴት ናችሁ? የብሩኬ ቪዲዮ እናያለን። በደንብ ሰላም ታላቅርብላችሁ ብዬ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም ያላችሁ በሰላማችሁ ብዝት ትርፍርፍ ይበልልኝ።
የኔ የወንድማችሁ ምኞት ነው። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ይሄንን ቪዲዮ የምሰራላችሁ ወይም ደግሞ ይሄንን ሐሳብ የምሰጠው ብሩኬና ሃይሚ እንዲለያዩ እኔ ስለማልፈልግ፣ ስለዚህ መሆን ያለበት ምናልባት እነሱ ጋር ይደርሳል ብዬ አስባለሁ፣ ስለሚያውቁኝም ማለት ነውና ብሩኬ ዛሬ ትናንትና ነው የተለቀቀው ቪዲዮ እና ዛሬ ነው ይሄን ቪዲዮ እየቀረጽኩት ያለሁት። ስለዚህ ብሩኬ ትናንትና የሰራው ስህተት ምንድነው? ለብቻ ማግኘት አልነበረበትም። እሱንም እናያለን። ሃይሚም ቢሆን ልጁ ማግኘቷ በጣም ትልቅ ስህተት ነው። የምሬን ነው የምነግራችሁ። እዚህ ጋር ነገሩ ይባባሳል እንጂ ነገሩን እንትን ሊለው አይችልም። እና ብሩኬና ሃይሚ መቼም መለየት የለባቸውም ብዬ አምናለሁ። አሁን ያሉ ቡታጅራ ነው። ስለዚህ በቤተሰብ ፊት ይሄንን ነገር እባካችሁ በቤተሰብ ፊት ይፍቱት ብዬ አምናለሁ። አሁን ቀጥታ ወደ ብሩኬ ቪዲዮ እንሄዳለን። ብሩኬ ስለ ሃይሚ የተናገረው ነገር አለ። እሱን አይተን እንመለስ። ሃይሚን በጣም ነው ማምናት፣ በጣም ነው የምወዳት አይደለ? አውቃለሁ። ግን በዚህ ጊዜ እንዲንሁን በቃ ችግሩ እስኪፈታ ድረስ አብረሽኝ ሆኚ ዲኑ እስኪረጋገጥ አብረን ሆነን ችግሩን እንፍታ። እንዴ እሷ ከኔ ጋር ካልሆነች እኮ ይባስ ችግሩ እየሰፋ ነው የሚመጣው አይደል? በጣም ለእዩም ለማንም ሁላችንም ያልነው ምንድነው እዚህ ጋር ይኸውላችሁ ብሩኬ የሚፈልገው ሃይሚ ከጎኑ እንድትሆን ነው። እሱ እስከ መቼ ማለት ነው? እውነታው እስኪወጣና ልጁ እስኪወለድ ድረስ ማለት ነው። ከዛ በኋላ ነው እውነታው የሚወጣ አይደል እንዴ? ስለዚህ ማድረግ ያለባት ሃይሚ የምሬን ነው የምነግራችሁ ከብሩኬ ጎን መራቅ የለባትም። ይሄን ሁላችንም እናውቃለን። ግን ዛሬ ስህተት የሰሩትኝ ብሩኬና ሃይሚ እሱን በደንብ እያየን ነው። ሌላም ጠላትም በር ነው ከፍቶ እሷ ከኔ ጋር ካልሆነ የምፈልገውና የምጠይቅ ነገር ያልፋል። ይሄ ችግር ከዚህ በላይ ብዙ ነገሮችን እንትን ብለሃል። ግን ሃይሚን በቃ ምንም ኬር ስጣት። ሃይሚን ባለህ ነገር ተንከባከባት። ሃይሚን እንዳይከፋት። መለያየት የሚለው ቃል እንኳን ሁለታችሁ መሀል እንዲፈጠር አልፈልግም። እሺ ያው የመጀመሪያው ሐሳብ ጥሩ ነው። እውነታው እስኪወጣ ድረስ ሃይሚን ተንከባከባት የሚለው በጣም ትልቅ ነገር ነው። መሆንም ያለበት ያ ስለሆነ ማለት ነው። ምክንያቱም እዚህ ጋር ብሩኬ ካላደረገ ራሱን ያውቀዋል፣ ካደረገም ራሱን ያውቀዋል። ግን እውነታውንም ማታቅ ምን መሰላችሁ? ብሩኬ እውነታውን ያውቃል በጥቅሉ ማለት ነው። ምክንያቱም ከተደረገም ካልተደረገም በቃ በጥቅሉ ልጁ ሆነም አልሆነም ብሩኬ እውነታውን ያውቃል። ግን እውነታው ለሃይሚም እንዲሁም ለሌላ ሰውም ለማሳየት እንዲሁም ለቤተሰቦችም ለማሳየት በምንም ማረጋገጥ አይችልም። የሚችለው ልጁ እስኪወለድ ድረስ ብቻ ነውና እስከዛ ድረስ ሃይሚ ግን እውነታውን ስለማታቅ ግራ ስለምትጋባ ከጎኗ ሆኖ የሚያስፈልጋትን ነገር እንዳይከፋት ያድርግላት ለሚለው ሐሳብ እኔም እስማማለሁ። ኦኬ ምን ላደርግ አሁን እኔ እንዲህ የምትለኝ እኔ አንለይ አልኳት አይደለ? እኔ አንቺ ማጣት አልፈልግም። እዩ ራሱ እኮ ከኔና ከሷ ትመርጣለህ ግዴታ ነው ስትለኝ እኮ በእዩ ፊት ሃይሚን ነው አይደል ያልኩት? ቦናዬን አውቀዋለሁ፣ ምንም እንዳልፈጠርኩ አውቀዋለሁ። ገብቷል? ከእዩም ጋር ምንም አይነት ነገር ውስጥ ገብቼ ልጅ እንዳሌለብኝ እኮ ውስጥ ያውቀዋል እኮ ሰው አልረዳልኝ። እዩ መታ ካላመነችልኝ ምንም ማምጣት ስለማልችል ያለው አማራጭ ልጁ እስኪወለድ መጠበቅ ነው ከማለት ውጪ ምንም ልል አልችልም። በቃ አንተ የዋህ ስለሆንክ የዋህነትን ተጠቅመው ብዙ መጥፎ ሊያደርጉ የሚመጡ ሰዎች አሉ። አሁን እቺ ልጅ እዩ እያደረገች ያለችው ነገር ፈጽሞ ልክ አይደለም። እውነቱን ስነግር እኛ ደግሞ ጓደኞቼ እንደዚህ ነው ነገር ተፈጥሮ አንተም ሆንክ ሃይሚ ምንም አይነት ነገር እንዲደርስባቸው አንፈልግም። አይደለም ሌላው ነገር ተራ ጭንቀት እንኳን እንድትጨነቁ አልፈልግም። ሰላም ውድ ዩቲዩብ ቤት እኔ ብሩኬን ብዬ የነበር ምን መሰላችሁ? እንዴት ማለት የነበረበትኝ ልጁ የኔ አይደለም፣ እኔና አንቺ ምንም አይነት ግንኙነት የለንም ነበር ይናገራል ብዬ የጠበቅኩት። ነገር ግን ብሩኬ ምንድነው የተናገረው? በቃ ነገሩ እስኪረጋጋ ድረስ ምናምን ነገር ብሎ የሆነ ገብታችኋል 50-50 ሆነ። ያን ነገር ለምን እንደዚህ አደረገ? ስለዚህ ብሩኬ ስህተት ሰርቷል ብዬ ተናግሬ ነበር። ነገር ግን ብሩኬ እንደተናገረው ሰምታችኋል። ምንም ማድረግ አልችልም፣ እኔ እውነታውን በምንም ላረጋግጥ አልችልም። እኔ ራሴ ልቦናዬን አውቃለሁ። ነገር ግን የእውነታው እኔ አላደረኩም፣ ምንም አይነት ግንኙነት የለንም ብዬ በተናገርኩበት ሰዓት እሷ ራሷ ኢየሩስ መጣ እውነታውን ካልተናገረችልኝ እኔ በምንም እውነታ ማረጋገጫ የለኝም አለ ማለት ነው። ስለዚህ ብሩኬ ያደረገው ነገር ትክክል ነው። ምክንያቱም ልጁ የኔ አይደለም አጠገቤ እንዳደርሽ ምናምን ነገር ብሎ ቢበሰጫጭ ጉዳዩ ከባድ ይሆናል። ለምን ወደ ህግ አካል ይሄዳል ማለት ነው። ስለዚህ ብሩኬ እውነታው እስኪረጋገጥ ድረስ ብሩኬ ይታሰራል ማለት ነው። ስለዚህ ያንን ነገር ስለማይፈልግ ወከባ ስለማይፈልግ ነው ብሩኬ ያው ነገሮችን ቀለል አድርጎ እውነታው እስኪወጣ ድረስ ልጁ እስኪወለድ ድረስ በትዕግስት እንጠብቅ ያለው ማለት ነው። እና እኔ መናገር የምፈልገው ነገር በዚህ አጋጣሚ ምንድነው እንደዚህ የተለያየ ሰው ባታገኙ
ምክንያቱም ጥሩ የሚያስብላችሁ እንዳለ ሆኖ መጥፎ የሚያስብላችሁም ሰው አለ ማለት ነው። ስለዚህ ሀይሚና ብሩኬ ለየብቻ ሌላ ሰው አታገኙ። ውድና የተከበራችሁ የጨረቃ ቤተሰቦች እንኳን በሰላም ወደ ቻናላችን በድጋሚ መጣችሁ እያልኩኝ ቻናሉን ሰብስክራይብ በማድረግ ፍቅራችሁን አሳዩ። እወዳችኋለሁ። ባይ